አንድ ቢያጆ አሸዋ በነዳጅ ምክንያት 90 ሺህ ብር መግባቱን ካወክ ይሄን ዜና ስትሰማ ቅኔ የተቀኙል ያህል ሰምና ወርቁን ለመፍታት ደጋግመ ታደምጠዋለ። የሀገሬ ሰው ሆይ ኢትዮጵያ በነዳጅ ፋንታ በተፈጥሮ ጋዝ ወይም ሲኤንጂ የሚሰሩ ግዙፍ ከባድ ተሽከርካሪዎችን ዳምፕ ትራክስ በብዛት ወደ ሀገር ውስጥ እንደምትመለከቱት እያስገባች ነው። አዎ አሁን የነዳጅ መወደድ ሰለባ መሆን የሚያበቃበት ጊዜ እየመጣ ነው። መንግስት በነዳጅ ላይ የሚሰጠውን ድጎማ እያነሳ ባለበት በዚህ ወቅት የተፈጥሮ ጋዝ አጠቃቀም ለህዝብ ማመላለሻዎች ጭምር ትልቅ ትንፋሽ ሊሆን ነው። የዜናው ሰም ተሽከርካሪ ገባ የሚል ቢሆንም ወርቁ ግን የኮንስትራክሽን እቃዎችና የትራንስፖርት ዋጋ ወደ መሬት ሊወርድ ነው የሚል ነው። ይሄ ተግባር ላይ ሲውል የአሸዋውም የሲሚንቶውም የታክሲውም ዋጋ ላይ የለውጥ ጭላንጭል እናያለን። እናንተስ በተፈጥሮ ጋዝ የሚሰሩ መኪኖች የኑሮ ውድነቱን ይቀንሳሉ ብላችሁ ታምናላችሁ ወይስ አሁንም ስጋት አለ? ኮሜንት ላይ እንወያይ። ፎሎና ሼር ማድረጋችሁ እንዳይረሳ። መልካም ጊዜ። አንድ ቢያጆ አሸዋ በነዳጅ ምክንያት 90 ሺህ ብር መግባቱን ካወክ ይሄን ዜና